ቤተሰቡን ከኒውክሌር አደጋ ለመከላከል ከመሬት ውስጥ ቤት ያዘጋጃል ወይም ባንከር ያዘጋጃል። ከዛ እሱም ባለቤቱም ይገባሉ። ከዛ ይፈነዳል ቤታቸው ማለት ነው። በጣም በመደናገጥ በፈጠነ ሁኔታ በሮቹን ይዘጋጋቸዋል። ከዘጋጋቸው በኋላም ከ35 ዓመት በኋላ መውጣት እንደሚችሉ ያምናል ማለት ነው። ሳይንቲስት ስለሆነ የኒውክሌር አረሩ እንዳይጎዳቸው 35 ዓመት መቆየት እንዳለባቸው ያወራል ለባለቤቱም። ባለቤቱም በጣም ትደናገጣለች ማለት ለ35 ዓመት እዚህ ውስጥ ለመኖር። ግን ምንም የፈነዳ ኒውክሌር አልነበረም። የፕሌን መከስከስ ነበር የተከሰተው። እሱ ግን ኒውክሌር የፈነዳ መስሎት ነበር። ውስጥ ለ35 ዓመታት እንደሚቆዩ አምኖ ሁሉን ነገር ለ10 ዓመታት የሚያገለግሉ ነገሮችን አዘጋጅቷል። ሱፐር ማርኬት ተዘጋጅቷል። ምንም የሚያስፈልገውን ነገር ሁሉ ያልስቀረው ነገር የለም። ቲቪ 58 ኢንች ቲቪ አዘጋጅቷል እነሱን ለመመልከት። ከዛ ባለቤቱ አርግዛ ነበር። መጀመሪያ ልጅ ትወልድላቸዋለች። አዳም አሉት ልጁን። ከዛ አባትየው ቦክስ ያስለምደዋል፣ ትምህርቱን ያስተምረዋል። እናትየው ደግሞ ጭፈራ ምናምን ታስለምደዋለች ማለት ነው። ከዛ አብረው ይጨፍራሉም ይማራሉ። ግን ውስጥ ነው የሚኖሩት። 18ኛ ዓመት ልደቱ ላይ አባትየው ካርዶችን ይሰጠዋል ማለት ነው፣ ባስኬትቦል ስጮት የነበረውን። ከዛ 35 ዓመት ይሞላዋል አዳም። እነሱ እናትየውና አባትየው ደግሞ በጣም አርጅተው ነበር። ከዛ በኋላ አንድ ቀን የሆነ ለየት ምናምን ይታዩዋል ማለት አዲስ ነገር። ከዛ 35 ዓመት እንደሞላ አመነ። እሱ ቀድሞ መውጣት እንዳለበት ነገራቸውና ቀድሞ ለመውጣት ወሰነ ማለት ነው ከአባታቸው ከሩሙ። ከዛ በኤሌቬተር ይወጣል። ሲወጣ ቤታቸው ውስጥ ግን ምንም የተፈጠረ ነገር አልነበረም።